ይህ ወጣት አዲስ እስረኛ ሆኖ ወደዚህ ማረሚያ ቤት በገባበት ቅጽበት ሁሉም እስረኞች በንቀትና በጥላቻ እየተመለከቱት ነበር። የታሰረበትን ምክንያት ካወቁ ጀምሮ ወንጀለኞቹ በጠቅላላ እንደ ጭራቅ ይመለከቱት ጀመር። በሀገር ውስጥ ያሉት እስር ቤቶች በጠቅላላ ብዙ አሰቃቂ ወንጀሎችን የፈጸሙ እስረኞች ቢኖሩም የኳን አይነት ክስ ያለባቸው ግን አብዝተው ይጠየፉ ነበር። ኳን ወደዚህ እስር ቤት የገባው ሰርቆ ወይም ሙስና ሰርቶ አልነበረም። ለአቅመ ሔዋን ያልደረሰች ሴት አስገድዶ በመድፈርና በመግደል ነው። ነገር ግን ኳን ከተለጠፈበት ስም በስተጀርባ ያለው እውነት ተቃራኒ ነበር። ልጅቷን አልገደላትም። በረቀቀ ሴራ ውስጥ የተጠመደ ሰለባ እንጂ ወንጀለኛ አልነበር። ሰላም፣ ዛሬ ማቀርብላችሁ ፋብሪኬትድ ሲቲ የተባለውን ምርጥ አክሽን ፊልም ሲሆን ስራችን የሚመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ኳን እዚህ ሁሉ ጣጣ ውስጥ ከመግባቱ በፊት የልዩ አጥቂ ቡድን እየመራ ወደ ቀውጢ የውጊያ ቀጠና ገባ። ፒካፕ መኪናውን እየነዳ ቀጥታ ወደ አንድ ሰማይ ጠቀስ ህንፃ አጠገብ ደረሰ። ከዛም እንደተቆጣ አንበሳ ከመኪናው ውስጥ በመውጣት ሙሉ ሰራዊቱን በብቸኝነት ጨረሰው። ፎቅ ለፎቅ ደረጃ ለደረጃ እየዘለለ ጠላቶቹን አጠፋ። ሆኖም ያልጠበቀው አደጋ ተከሰተ። ከቡድኑ አባላት አንዱ በጠላቶች ቦምብ ተከቦ ህይወቱ አደጋ ላይ ወደቀች። የቡድኑ አባላት በሙሉ እሱን ተወው ራስን አድን እያሉ ቢጮሁም ጀግናው ኳን ግን ባልደረባውን ለማዳን ሲል በቆራጥነት አደገኛው እሳት ውስጥ ዘለለ። በአየር ላይ ቦምብ እየወረወረ መትረየሱን እየተኮሰ ጠላቶቹን ሁሉ መጨረስ ቻለ። ቡድኑ የጠላትን ጥቃት በብቃት እየመከተ በላይኛው ፎቅ ወደ ተጠመደው ቦምብ አመራ። ቦምቡ ሊፈነዳ ጥቂት ሰከንዶች ብቻ ሲቀሩት ግን የቡድኑ ሀከር ቦምቡን አክሽፎ እስኪጨርስ ድረስ ኳን አካሉን እንደ ጋሻ አድርጎ ሰጠ። የተተኮሰችዋም ጥይት ቀጥታ የኳንን ግንባር መታችው። ያ ሁሉ አሰቃቂ ውጊያ፣ ጀግንነትና መስዋዕትነት የተፈጠረው ግን በእውነተኛው ዓለም ላይ አልነበረም። ይህ የኦንላይን ጌም ነው። ኳን ምንም አይነት የወታደራዊ ስልጠና ወስዶ አያውቅም። ጠረጴዛው ላይ ተቀምጦ ጌም ከመጫወት ይልቅ ምንም የሚሰራው ስራ የለም። በጌም ዓለም ወደር የሌለው ጀግና ቢሆንም በእውነተኛ ህይወቱ ግን ያጣ የነጣ ድሃ ነበር። በዚህ ቀን ታዲያ ጌሙን እንደጨረሰ እናቱ ደወለችለት። በእድሜ የገፉ ሰዎችን የሚንከባከብ ሆስፒታል ውስጥ ነው የምትሰራው። የደወለችውም ዛሬ በክሊኒክ ውስጥ አምሽታ እንደምትሰራ ለመንገርና ወደ ቤት ሄዶ ምድጃውን እንዲያጠፋው ለማስታወስ ነው። ምንም እንኳን ልጇ ለቪዲዮ ጌሞች ያለው ፍቅርና እብደት ባያስደስታትም ለምትንከባከባቸው አረጋውያን ሁሉ ስለ ልጇ ቅንነትና አዛኝነት ስታወራ ነው የምትውለው። በዚች በተረገመች ምሽት ግን በጨዋታው ላይ ተመስጦ በጠረጴዛው ላይ የሚጮህ ስልክ ተመለከተ። አለማንሳት ይችል ነበር። ስልኩ የማን እንደሆነ እንኳን አያውቅም። የማወቅ ፍላጎቱ ግን አሸንፎት ስልኩን አነሳው። በስልኩ ሌላኛው መስመር ላይ በድንጋጤና በፍርሃት የተዋጠች አንዲት የወጣት ድምፅ ተሰማ። ስልኳን በስተት ጥላው እንደሄደች አስረድታ ስልኩን ወደ መኖሪያ ቤቷ አምጥቶ እንዲሰጣት በለቅሶ ተማጸነችው። ለሚያደርግላት ውለታም $300 ለመክፈል ቃል ገባች። ኳን በመጀመሪያ ጥያቄዋን ለመቀበል ፈቃደኛ አልነበር። ነገር ግን የቀረበለት ገንዘብ ሐሳቡን እንዲቀይር አደረገው። ነገሩ ቀላልና ጥቂት ደቂቃዎችን ብቻ እንደሚወስድበት አስቦም ስልኩን ይዞ ወደ ሰጠችው አድራሻ አመራ። ኳን ወደ ቤቷ በደረሰ ጊዜ የቤቱ ዋና በር በከፊል ተከፍቶ ነበር ያገኘው። ከመታጠቢያ ቤቱ የሚወጣ የውሃ ድምፅ ይሰማ ነበር። ኳን ድምፁን ከፍ አድርጎ ደጋግሞ ተጣራ። ወጣቷም ከመታጠቢያ ቤቱ ሆኗ ስልኩን አልጋው ላይ እንዲያስቀምጥና አጠገቡ የተቀመጠውን ገንዘብ ይዞ እንዲሄድ ጠየቀችው። ኳን እንደተባለው ነበር ያደረገው። ነገር ግን ከመውጣቱ በፊት የቤቱ በር ክፍት ማድረጓ አደገኛ ስለሆነ ማንኛውም ሰው ሊገባ ስለሚችል ተጠንቀቂ በማለት በቅንነት መከራት። እሷ ግን ምንም መልስ አልሰጠችውም። እሱም በጸጥታ ከቤቱ ወጥቶ ወደ መኖሪያ ቤቱ ተመልሶ እንቅልፉን ተኛ። ይህ አነስተኛ ውለታና ቅንነት በህይወቱ ትልቁን መከራ ይዞበት እንደሚመጣ አላወቀ። በማግስቱ ጠዋት ከባድ መሳሪያ የታጠቁ የፖሊስ አባላት ቤቱን ሰብረው በመግባት ከእንቅልፉ ቀሰቀሱት። ምንም አይነት ማብራሪያ ሳይሰጡትም በካቴና አስረው ወሰዱት። ኳን በቁጥጥር ስር ከዋለ በኋላ ምክንያቱን ሲያቅ ነፍሱ ከስጋው ልትለይ ምንም አልቀራትም። በትላንትናው ምሽት ስልኳን የመለሰላት ልጅ በግፍ ተገላ ተገኝታለች። ከሁሉም በላይ የሚያስፈራው ደግሞ እያንዳንዱ ማስረጃ ቀጥታ ወደሱ የሚያመላክት መሆኑ ነበር። በእጆቹ ላይ የደም ነጠብጣቦች ተገኙ።
ወንጀል የተፈጸመበት መሳሪያም በእሱ ክፍል ውስጥ ተደብቆ ተገኘ። የእጁ አሻራ ሳይቀር በሟቿ መኖሪያ ቤት ውስጥ መገኘቱ እንዲሁም የደህንነት ካሜሮች እሱ በምሽቱ ወደ ህንፃው ሲገባ በግልጽ ማሳየቱ አንደኛ ተጠርጣሪ አደረገው። የሆነ ሰው እሱን ለዚህ ወንጀል ተጠያቂ ለማድረግ እያንዳንዱ ማስረጃ በረቀቀ መንገድ እንዳዘጋጁ አውቋል። ለመርማሪዎቹ ግን እንዴት ያስረዳቸው? ብዙም ሳይቆይ ልጅቷን አጥቅቶ ገሏል በማለት በሐሰት ክስ ተመሰረተበት። በሰዓታት ውስጥ አስደንጋጩ ዜና ሀገሪቱን በሙሉ አናጋት። መላው ህዝብ በቁጣ ገንፍሎ እየጮኸ ወጣ። ተቃዋሚዎቹ መንገዶቹን ሞልተው ኳን ከፍተኛውንና አስከፊውን ቅጣት እንዲቀበል ጮሁ። ከማንም በላይ ወሽመጧ የተበጠሰው ግን እናቱ ነበረች። በምትሰማው ሁሉ እጅግ ተሰብራ ልጇን ለማየት ወደ ፖሊስ ጣቢያው ፈጥና ሄደች። የልጇን ንጹህነት ለማስመስከር በቆራጥነት የተነሳችው እናት ታዲያ የመንገድ ላይ ወረቀቶችን ለሰዎች ማደል ጀመረች። ልጄ ገዳይ አይደለም፣ ማስረጃዎችም ሆን ተብሎ ተተክለውበት ነው እያለች ድምጿን ማሰማት ጀመረች። እንዳለመታደል ሆኖ ግን ማንም ሊሰማት አልፈለገም። ህዝቡ ኳንን አስቀድሞ እንዳውሬ ቆጥሮት ስለነበር እንደውም እልሃቸውን ወደ እሷ ማዞር ጀመሩ። በየመንገዱ ተሰደበች፣ ተዋረደች። የአውሬ እናት እያሉ መነጋገሪያ ያደረጓት። እናት ግን ተስፋ ሳትቆርጥ ሚስተር ሚን ወደ ተባለው ታዋቂ ጠበቃ አመራች። ጠበቃው ሚስተር ሚን መዝገቡን ሲመረምር እያንዳንዱ ማስረጃ የአቃቤ ህጉን ክስ የሚደግፍ በመሆኑ ኳን በእርግጥም ጥፋተኛ ሳይሆን አይቀርም ብሎ አመነ። ሆኖም የዚች እናት ወሰን የሌለውን ባና እርግጠኝነት ልቡን ነካው። ምንም እንኳን የቀረበበትን ክስ ማሸነፍ የማይችል መሆኑን ቢያቅም ሊቆምለት ወሰነ። ችሎቱ በተሰየመበት ወቅት አቃቤ ህግ አንዳቸውን ለአንዳቸው የሚያጠናክሩ አሳማኝ ማስረጃዎችን በቅደም ተከተል አቀረበ። ሚዲያውና ህዝቡን በፍርድ ቤት ላይ ከፍተኛ ጫና ማሳደራቸውን ቀጥለዋል። በፍርድ ቤቱ አዳራሽ በነበረ የህዝብ ቁጣና ጠንካራ ማስረጃዎች የተነዱት ዳኞችም ኳንን ጥፋተኛ ብለው ደመደሙ። የዕድሜ ልክ እስራትን ፈረዱበት። ዳኛው እንደተናገሩት ከሆነ የኳን ስራ አጥነትና የአመፅ ቪዲዮ ጌሞች ሱስ የአእምሮ ጤናውን አናግተው ወደዚህ አሰቃቂ ወንጀል መርተውታል ብለው ደመደሙ። በሚቀጥለው ቀን ታዲያ መኖር በራሱ የዕለት ተዕለት ውጊያ ወደሆነበት በእስረኞች ጭካኔ ወደሚታወቀው ማረሚያ ቤት ተዘዋወረ። ውስጥ በገባበት በመጀመሪያ ቀንም የግቢው አስፈሪ ካቦ የሆነው ፖል አይኑን ጣለበት። ፖል በግቢው አስተዳደር ዘንድ የነበረው ተጽዕኖ እጅግ ከባድ ስለነበር ዘበኞቹ እንኳን የሚያደርገውን ሁሉ በዝምታ ያሉ እንጂ አይደፍሩት። ፖል አዲሱን እስረኛ በሰው ሁሉ ፊት ሊያዋርደው ሲዘጋጅ ግን ኳን ያልተጠበቀ እርምጃ ወሰደ። በሙሉ ኃይሉ የፖልን ፊት በቦክስ መታው። በሚያከብሩት እስረኞች ፊት የተዋረደው ፖል ታዲያ ከቁጥጥር ውጭ ወጣ። ሙሉ ቡድኑን በኳን ላይ ተረባረበበት። ዘበኞቹ ጣልቃ እስኪገቡ ድረስ ያለምንም ርኅራኄ ደበደቡት። ሆኖም የማረሚያ ቤቱ አስተዳዳሪዎች እውነተኛውን ጥፋተኛ ከመቅጣት ይልቅ ጥፋቱን ሙሉ በሙሉ በኳን ላይ ያሳበው ለ1 ወር በጨለማ ክፍል ውስጥ ዘጉበት። እነዚያ በጨለማና በብቸኝነት ያሳለፋቸው 30 ቀናት የኳንን መንፈስና ስብዕና ለዘላለም ቀየሩት። ከውጭ ዓለም ተቆርጦ በጨለማ ውስጥ ለከፍተኛ አእምሯዊ ቀውስ ተዳረገ። ከብቸኝነት ክፍሉ ወጥቶ ወደ ተራው እስረኞች ግቢ በተመለሰ ጊዜ ፖልና አጋሮቹ እንደገና ጥቃት ሰነዘሩ። በዚህ ጊዜ ግን ብሶባቸዋል። ሚስጥራዊ የሆነ አደገኛ ኬሚካል በስሪንጅ ሲወጉት በሰከንዶች ውስጥ ኳን እንደ እብድ ያደርገው ጀመር። እንደ ተራበ አውሬ የራሱን ስጋ በጥርሱ እየቦጨቀ ከቁጥጥር ውጭ ሆነ። ሕይወቱ አደጋ ላይ መውደቁን ያስተዋሉት የማረሚያ ቤት ጠባቂዎች በፍጥነት ወደ ሕክምና ክፍል ወሰዱት። በሕክምና ላይ ጥቂት ቀናትን ካሳለፈ በኋላ እናቱ ከጠበቃው ሚን ጋር ልትጠይቀው መጣች። የልጇን የተሰበረ አካልን የቆሰለ ፊት ስታይም ልቧ ተንሳፈሰፈ። በዚህ አስፈሪ እስር ቤት ውስጥ የተቀበለውን እንግልት ስለተረዳች እንባዋን እየታገለች አጽናናችው። ንጹህ መሆኑን እስክታስመሰክር ድረስ ፍልሚያዋን እንደማታቆምም ቃል ገባች። ሙሉ በሙሉ እንደምታምነውና ዘመኑን ሙሉ ነፍሰ ገዳይ ተብሎ እንዲኖር እንደማትፈቅድለትም ነገረችው። ኳን የእናቱን የማይናወጥ እምነት ሲሰማ አእምሮ ውስጥ አዲስ ጽናትና ወኔ ተፈጠረ። ከዛች ቅጽበት ጀምሮ ምንም ይሁን ምንም ስሙን ለማንጻት ማለ። ይህ ከሆነ ቀናት ተቆጥረው በአንድ የምሳ ሰዓት ላይ በእስር ቤት ውስጥ የቆየ አዛውንት በሚስጥር ቀርቦ እውነቱን ነገረው። በዚህ ግቢ ውስጥ ያሉ እስረኞች ኳን በውሸት እንደተፈረደበት እንደሚያውቁ ገለጸለት። ካቦ እሱን ማሰቃየት የጀመረውም ራሱን መከላከል የማይችል ደካማ አድርጎ ስላሰበው ብቻ እንደሆነ አስረዳው። ይህ ንግግር የኳንን ቁስል ነካው። ዝምታው መጀመሪያ ያስፈረደበት አሁን ደግሞ ለበለጠ በደል እየዳረገው። ይህንን እንዳሰበ ታዲያ ፖልና ቡድኑ ለሌላ ጥቃት ሲዘጋጁ ሳያስቡት ተሰወረባቸው። ብቻውን በሚሆንበት ሰዓቶች እስክሪብቶና ትንንሽ የወረቀት ቁርጥራጮችን በመጠቀም አደገኛ መሳሪያዎችን አዘጋጅቷል። አሁን ታዲያ አዲሱ መሳሪያውን በመጠቀም በጨለማ ውስጥ ሆኖ በስልት ተዋጋ።
ቡድኑን በዚህ መልኩ ካስወገደ በኋላ በመጨረሻ ፖልን በአንድ ወሳኝ ምት ዘረረ። በሚቀጥለው ቀን ጠበቃው ምን ሊጠይቀው ሲመጣ ፊቱ ላይ ጭንቀትና ሐዘን ይታይ ነበር። ትልቅ አሳዛኝ ዜና ይዞ እንደመጣ ሆኖም ለመናገር ድፍረቱን ያጣ ይመስላል። ኳን ምንም ደስ አላለው። እውነትም የሚናፍ መከፈት ሲጀምር የኳን ጆሮ መጮህ ጀመረ። እናቱ ከዚህ ዓለም በሞት መለየቷን አረዱ። የሞቷን ምስክር ወረቀት ፊት ለፊቱ አስቀምጦ የተፈጠረውን ማብራራት ጀመረ። የነፍሰ ገዳይ እናት እየተባለች በሰዎች ዘንድ በየቀኑ የሚደርስባት ዘለፋ፣ ስድብና እንግልት ከአቅሟ በላይ ሆነባት። ማህበረሰቡን ከእያንዳንዱ እንቅስቃሴ አውጥቶ አገለላት። ውርደቱን በመጨረሻ መሸከም ሲያቅታት ሕይወቷን በገዛ እጇ እንዳጠፋች አስረዳው። የኳን ዓለም በዛች ቅጽበት ፈረሰች። ከብረቱ ጀርባ ሆኖ ከመጮህ ውጪ ምንም ማድረግ አልቻለም። እናቱ የተናገረቻቸውን የመጨረሻ ቃላትም አሰበ። ያልፈጸመውን ወንጀል ተሸክሞ እንደ ወንጀለኛ እንደማይኖር አስረግጣ የነገረችው ትዝ አለው። በዚያች ቅጽበት ለራሱ ቃል ገባ። መንገዱ ምንም ያህል የማይቻል ቢመስል የዚህ ሴራ ዋና ጥንሳሽ ማን እንደሆነ ለዓለም ያጋልጣል። የእናቱንም ስም ያስመልሳል፣ ንጹህነቱንም ያረጋግጣል። የሐዘኑና የቁጣው እሳት በልቡ ውስጥ መንደዱን ሲቀጥል ሊያበርደው ያሰበው ፖል ላይ ነበር። ፍልሚያው አሰቃቂ ነው። ብዙም ሳይቆይ ግን የፖል ቢላዋ በኳን ሆድ ውስጥ ተሰነቀረ። ሁለቱም ከባድ ጉዳት ስለደረሰባቸው ማረሚያ ቤቱ በከፍተኛ ጥበቃ አቅራቢያው ወደሚገኝ ሆስፒታል በአምቡላንስ ወሰዷቸው። የማረሚያ ቤቱ መኪና በከፍተኛ ፍጥነት ሃይዌዩ ላይ ሲሮጥ ኳን ራሱን እንደ ሰዓት አስመስሎ አሳቻ ሰዓት እየጠበቀ ነበር። ትክክለኛውን ጊዜም ጠብቆ በድንገት ጥበቃዎቹ ላይ ጥቃት ሰነዘረ። ከዛም ስለት ጉሮሮ ላይ አስቀምጦ የካቴናውን ቁልፍ ተቀበለ። ከማምለጡ በፊት ግን መኪናው ከቁጥጥር ውጭ ሆኖ ተከሰከሰ። ብዙዎቹ በአደጋው ክፉኛ ሲጎዱ ኳን የተፈጠረውን ውዥንብር ተጠቅሞ በጉልበቱ እየተሳበ ወጣ። ካቴናውንም ፈቶ ወደ ጫካው ሊገባ ሲጣደፍ የቆሰለው ጠባቂ ሽጉጡን ደገነበት። በማይገመት መልኩ ግን ሊምረው ወሰነ። ምናልባት ንጹህ መሆኑን አውቆ ይሆናል፣ ወይም ወደ እስር ቤት ከተመለሰ ይገሉታል ብሎ ይሆናል። ብቻ መሳሪያውን ዝቅ አድርጎ በዝምታ እንዲያመልጥ ፈቀደለት። ኳን ለሰዓታት ከተጓዘ በኋላ ወደ አንዲት ትንሽ መንደር ደረሰ። በሚስጥር የነዋሪዎችን ልብስ ሰርቆ ከለበሰ በኋላ ራሱን ደብቆ ተሰወረ። በተመሳሳይ ሰዓት ፖሊስ ኳንን ማደን ጀምሯል። በሰፊው ሀገር አቀፋዊ ፍለጋ በመከፈቱ የአገሪቱ አንደኛ ተፈላጊ ወንጀለኛ ሆነ። ራሱን ከመቼውም በላይ መደበቅ ያለበት ሰዓት መሆኑን እሱም ጠንቅቆ ያውቃል። በዚህ መልኩ ተደብቆ ጥቂት ከተጓዘ በኋላ መኪናቸው መንገድ ላይ ተበላሽቶባቸው ከተቸገሩ ባልና ሚስት ጋር ተገናኘ። እነሱ እንዳስረዱት አውሮፕላናቸው እንዳያመልጣቸው ወደ ኤርፖርት በቻሉት ፍጥነት መድረስ ይኖርባቸዋል። ኳን ደግሞ ምርጥ ሜካኒክ ነበር። ይህንን ችሎታውንም በመጠቀም መኪናቸውን በቀላሉ ካስተካከለላቸው በኋላ እነሱም ከልብ አመሰገኑት። በተጨማሪም ሀገሪቱን ለዘላለም ጥለው ሊሄዱ ስለሆነ ኤርፖርት ድረስ ከሸኛቸው መኪናዋን መውሰድ እንደሚችል አበሰሩት። እሱም በደስታ ተረክቦ እውነቱን የመፈለግ ዓላማ ነግቦ ወደ ከተማው ተመለሰ። የመጀመሪያ ማረፊያው የጠበቃው ሚስተር ሚን ያማረ መኖሪያ ቤት ነበር። ኳን አሁንም ቢሆን ስሙን ማጽዳት የሚችለው ሚስተር ሚን ብቻ እንደሆነ ያምናል። እሱም ሞቅ አድርጎ ነበር የተቀበለው። የሟች እናቱን ውድ አንገት ሐብል ጠረጴዛው ላይ ካስቀመጠለት በኋላ ይመክረው ጀመር። ፖሊስ ምርመራውን እንደገና እንዲከፍት ለማስገደድ እንደሚሰራ ቃል ገባለት። ነገር ግን ይህንን ለማድረግ ኳን እጁን ለፖሊስ መስጠት እንዳለበትና በህጋዊ መንገድ መፈታት እንዳለበት መከረው። ኳን እጅ መስጠትና ህግ የሚሉትን ቃላት በሰማ ጊዜ ጥርጣሬ አደረበት። የሆነ ነገር ልክ እንዳልሆነ ውስጡ ስለነገረውም በጸጥታ ከቤቱ ወጥቶ ሄደ። በአንድ የኢንተርኔት ካፌ ውስጥ ተደብቆም ስለሱ ጉዳይ የተጻፉ በርካታ የዜና ዘገባዎችንና ጽሑፎችን ፈተሸ። ሚዲያው እንዳደገኛ ነፍሰ ገዳይ በየቻናሉ ፈርጆታል። ብዙዎቹም ሊገለን እንዳይመጣ እያሉ ቤታቸውን ሲጠብቁ ያድራሉ። አውሬ ከተማ ውስጥ ገባ የተባለ ነበር የሚመስለው። በእነዚህ ሁሉ ወሬዎች ውስጥ ግን ኳን ንጹህ ነው የምትል አንድ ድምፅ ተገኘች። ባልሰራው ወንጀል እንደታሰረ የሚያስረዳ ዶክመንተሪ ያገኘ። በውስጡም ፖሊስ ያቀረባቸው ማስረጃዎች ውስጥ የተገኙ ክፍተቶችን በዝርዝር ተንትኖ ያሳያል። አንድ ሰው በጥቂት ደቂቃዎች ውስጥ ይህን ወንጀል እንዴት ሊፈጽም ይችላል የሚል መከራከሪያ ተነስቷል። የቀረቡት ቪዲዮዎችም ኤዲት የተደረጉ እንደነበሩ በማስረጃ ያቀርባል። ኳን ይህን ማንበቡ ትንሽ ተስፋ ሰጥቶታል። በዶክመንተሪው መጨረሻም ደራሲው ሚስተር ሃሪ የሚባል ሰው መሆኑን ሲመለከት ጸሐፊውን ለማግኘት ቆርጦ ተነሳ። ለብዙ ሰዓታት ካፈላለገው በኋላ ሚስተር ሃሪን አገኘው። ነገር ግን በሚገርም ሁኔታ ሚስተር ሃሪ ወንድ አልነበረም። በሐሰተኛ ስም ከኳን ጋር በኦንላይን ትጫወት የነበረች ዩን የምትባል ወጣት ነበረች። ንግግራቸው ቀጥሎ በደንብ ሳይተዋወቁ ግን የካፌው ማናጀር ኳንን በመልኩ ስለለየው በሚስጥር ለፖሊስ ጠቆመ።
አደጋ ውስጥ መሆናቸውን የተረዳችው ዩን ታዲያ ኳንን በፍጥነት ከከተማ አውጥታ በሚስጥር ወደምትኖርበት ከመሬት በታች ወደሚገኝ ቤት ወሰደችው። የመኖሪያውን ድብቅነት ለተመለከተ ይቺ ልጅ ኦንላይን ጌመር ነች ሳይሆን ሴቷ ቢንላደን ነች ነበር የሚለው። ግድግዳዎቹ በሙሉ የደህንነት ካሜራዎችን፣ የተቆለፉ መረጃዎችንና የጠለፋ ሶፍትዌሮችን በሚያሳዩ ግዙፍ ኮምፒውተር ስክሪኖች የተሸፈኑ ነበሩ። ዩን በጨለመው የኢንተርኔት ዓለም ውስጥ ካሉ ሃከሮች አንዷ መሆኗን ገለጸች። ለቀናት በረሃብ እንደተጎዳም ስለተረዳች ትኩስ ምግብ አቅርባለት ይበልጥ መተዋወቅ ጀመሩ። ከጥቂት ደቂቃዎች በኋላ ግን በርካታ እንግዳ ሰዎች ወደ ውስጥ ገቡ። በመጀመሪያ ኳን ራሱን ለመከላከል ተዘጋጀ። ሆኖም የኦንላይን ጌም ስማቸውን ሲነግሩ ታወቃቸው። ቤቱ ተቀምጦ ለዓመታት ኦንላይን ሲጫወት ያጫውቱት የነበሩት የዲጂታል ጓደኞቹ ነበሩ። እያንዳንዳቸውም ወደዚህ የመጡት ለአንድ ምክንያት ነው። እሱም በኳን ላይ የተሸረበውን ሴራ ለማጋለጥና ንጹህነቱን ማረጋገጥ ነው። ዩን ጉዳዩ ላይ ለሳምንት ስትመራመር የቆየች ሲሆን በፖሊስ ምርመራ መዝገቦች ውስጥ በርካታ የማይገጣጠሙ ክፍተቶችን አግኝታለች። ከዛች ቀን ጀምሮ ታዲያ ቡድኑ በአገሪቱ ውስጥ በቅርቡ የተፈጸሙትን በርካታ የነፍስ ማጥፋት ወንጀሎች መዝገብ መተንተን ጀመረ። በመጨረሻም ብዙዎቹ ግድያዎች ላይ ተመሳሳይነት አገኙ። በእያንዳንዱ ወንጀል ስፍራ ላይ የሚገኘው የደህንነት ካሜራ አንድ ነገር በቋሚነት ያሳያል። ሚስጥራዊ የዕቃ ማጓጓዣ መኪና ቆሞ ይታያል። ዩን የመኪናውን ታርጋ ወስዳ ሲስተሙን በመጥለፍ መኪና የተገዛው በአንድ የብረት ፋብሪካ መሆኑን ደረሰችበት። በመጨረሻም ፍንጭ ማግኘታቸውን ያመነው ኳን በሚስጥር ወደ ቦታው ሄደ። እንደደረሰም ሁለት አጠራጣሪ ሰዎች ግዙፍ ሳጥን ወደ አንድ ቅንጦት መኪና ሲጭኑ ተመለከተ። ውስጥ ገብተውም ከተማዋን አቋርጠው ሲሄዱ በጸጥታ ተከተላቸው። በመጨረሻም ውድ ከሚባሉ የቅንጦት ህንፃዎች አንዱ ፊት ለፊት ቆሙ። ቤቱም ያንግ የተባለ የኮከብ ተዋናይ መኖሪያ ቤት ነበር። ተጠርጣሪዎቹ ቦታውን ለቀው ከሄዱ በኋላ ዩን የቤቱን ዲጂታል ደህንነት ቁልፍ ከሩቅ ሆና በመጥለፍ ኳን ሳይታወቅ ወደ ውስጥ እንዲገባ አደረገች። እሱም በጥንቃቄ ወደ ውስጥ ከገባ በኋላ ሳጥኑን ከፈተው። የተመለከተውን ግን ፈጽሞ አልጠበቀም። በሳጥኑ ውስጥ የደበቁት የታዋቂውን ተዋናይ አስክሬን ነበር። ኳን ምንም አይነት እርምጃ ከመውሰዱ በፊት ግን የእግር ኮቴዎች ወደ እሱ ሲመጡ ሰማ። ወዲያውኑ በጨለማው ጥላ ውስጥ ተሸሸገ። ከጥቂት ሰከንዶች በኋላ ጓንት ያደረጉ የልዩ ጥበቃ አባላት ወደ ቤቱ ገቡ። ስለ ወንጀሉ ከመመርመር ይልቅም ሌላ ንጹህ ሰው ተጠያቂ እንዲሆን ለማድረግ የሐሰት የእጅ አሻራዎችን፣ የፀጉር ናሙናዎችንና የተቀናበሩ ማስረጃዎችን በአስክሬኑ ዙሪያውን ብለው በተኑ። ሁሉንም ነገር በገዛ ዓይኑ የተመለከተው ኳንም በመጨረሻ እሱ ላይ ተጠንስሶ የነበረውን ሴራ ተረዳ። ዋና ጥንሳሹን ጠበቃው መስሎ ሲረዳው የቆየው ሚን ነበር። ተዋናዩን የገደለችው የባለ ሀብት ልጅ ነበረች። በአገሪቱ ውስጥ ትልቅ ተጽዕኖ ፈጣሪ ስለነበር ልጁን ከክስና ከእስራት ለመጠበቅ ሲል ለጠበቃው ሚን ከፍተኛ ገንዘብ ከፈለው። የሐሰት ማስረጃዎች እንዲያዘጋጅና በልጁ ምትክ ሌላ ሰው በወንጀሉ እንዲጠመድ አደረገ። ብዙም ሳይቆይ ኳን ሌላ ሚስጥር ተረዳ። በሚስተር ሚን ቢሮ ውስጥ የፊት ገጽታን በመለየት ብቻ የሚከፈት ቴክኖሎጂ የሚጠቀም ከመሬት በታች ያለ ላብራቶሪ ይገኛል። በውስጡም የሰዎችን የግል መረጃዎችን፣ የእጅ አሻራዎችን፣ የዲኤንኤ ናሙናዎችን እና የዲጂታል ማንነቶችን የሚሰበስብ ሱፐር ኮምፒውተር ተዘጋጅቷል። ሚስተር ሚን ይህን ቴክኖሎጂ በመጠቀም ምንም የማያውቁ ንጹሃንን ወደ እስር ቤት ሲልክ ቆይቷል። ኳን ከተዋናዩ ቤት ከማምለጡ በፊት በወንጀሉ ስፍራ ላይ የተቀመጡትን የሐሰት የእጅ አሻራዎች በስልኩ ፎቶ አንስቶ በፍጥነት ወደ ዩን ልኮላት ነበር። በሰዓታትም ውስጥ የማን እንደሆነ ደረሰችበት። አሻራ የተወሰደው ሰው ከምትባል ወጣት መሆኑን አረጋገጠች። በበለጠ ምርመራ ሚስተር ሚን እና ሰዎቹ አስቀድመው ወደ ሰው ቤት በሚስጥር በመግባት ጸጉሯን፣ የደሟንና የእጅ አሻራዋን ናሙና እንደወሰዱ ታወቀ። ከጥቂት ጊዜ በኋላ የሚስተር ሚን ባልደረቦች ወደ ሰው ስልክ በመደወል ወደ ተዋናዩ ቤት እንድትመጣ ታለሏት። እንደ ዕድል ሆኖ ግን ኳንና ዩን የስልክ መስመሩን አስቀድመው ጠልፈውት ነበር። በንግግራቸው ወቅት ኳን የልጅቷን ድምፅ በሰማበት ቅጽበት ደሙ ቀዘቀዘ። ከሳምንታት በፊት ስልኬን አምጣልኝ ብላ ደውላለት የነበረችው ይቺው ልጅ መሆኗን ወዲያውኑ አወቀ። ይቺ ሴት ንጹሃንን ወደ ወጥመዳቸው ለማስገባት ለሚስተር ሚን ዋና ግብዓት ሆና ስትሰራ ቆይታለች። እውነቱን ለዓለም ለማጋለጥ ቆርጦ የተነሳው ኳን መጀመሪያ ንጹሃን ወደ ሞት ወጥመድ የምትስበውን ያችን ሚስጥራዊ የስልክ ኦፕሬተር ለመያዝ ወሰነ። ነገር ግን ሊደርስባት ጥቂት ሜትሮች ሲቀረው ልጅቷ በፍጥነት በሞተር አመለጠች። ኳን በመኪናው አባሮ ሊይዛት ሞክሯል። ነገር ግን የመኪናው ሞተር ድንገት በመበላሸቱ ለመቆም ተገደደ። ገና የማምለጫ ጊዜ እንኳን ሳያገኝ በእስር ቤት ያሰቃዩ የነበረው ፖል ከየት መጣ ሳይባል ከች አለ። ከእስር ቤት እንዴት እንዳመለጠ ባልታወቀ ሁኔታ ደርሶ ሳያስበው ኳንን አፍኖ ወሰደ። ወደ አንድ የተተወ ቦታ ላይ በመውሰድም አሰቃቂ አካላዊ ስቃይ ያደረሰበት። ሆኖም ፖል አንዳችም ነገር ባልጠረጠረበት ሰዓት ኳን ያለበትን ትክክለኛ ቦታ በሚስጥር ለፖሊስ ላከ። በሰዓታት ውስጥ የፖሊስ ሳይረን ድምፅ በአካባቢው አስተጋባ። በተፈጠረ ውዥንብርና ግርግር ተጠቅሞም እንደምንም ከፖል እጅ አመለጠ።
ይሁንም በጥቂት ሰከንዶች በመኪናዋ ደርሳ አዳነችው። በመኪና ውስጥ እየተጓዙ ፖል እንዴት በዚህ ፍጥነት በቀላሉ ሊያገኘው እንደቻለ ግራ ገብቶታል። እሷን በጥልቀት ካሰበች በኋላ ሚስተር ሚን ለኳን ሰጥቶት የነበረው የእናቱ የአንገት ሐብል በጥንቃቄ መረመረች። ብዙም ሳይቆይ በሐብል ውስጥ የጂፒኤስ መከታተያ መሳሪያ አገኘች። ሁለቱም ሚስተር ሚን ከመጀመሪያው ቀን ጀምሮ የኳንን እያንዳንዱን እንቅስቃሴ በሚስጥር ሲከታተል እንደነበረ ወዲያውኑ ተረዳ። ልቡ በሐዘን የተሰበረው ኳን ታዲያ የህይወቱን ከባድ ምርጫ ለመምረጥ ተገደደ። በዙሪያው ያሉትን ሰዎችና ጓደኞቹን ከአደጋ ለመጠበቅ ሲል የእናቱን የመጨረሻ ውድ መታሰቢያ ወደ ውጭ አውጥቶታል። እነሱም ጓደኛቸውን ነፃ ለማውጣት ያላቸውን ሁሉ ሰጥተው መስራት ቀጥለዋል። የዩን የቴክኖሎጂ ቡድን የተራቀቁ የክትትል ድሮኖችን በመስራት መጀመሪያ ወደ ሚስተር ሚን ህንፃ ላኩ። ድሮኖቹ በህንፃ ውስጥ የተሸሸጉትን ግዙፍ የሰርቨር ኔትወርኮችና የኮምፒውተር ሲስተሞችን ሲያገኙ ጥርጣሬያቸው እውነት መሆኑን ተረጋገጠ። በተመሳሳይ ሰዓት ኳን በሚስጥር ወደ ገደለው ተዋናይ ቤት ተመልሶ ገባ። በሚስተር ሚን ሰዎች የተቀመጡትን የሐሰት ማስረጃዎች አስወግዶ በሚስተር ሚን ራሱ እውነተኛ ዲኤንኤ እና ናሙና ማስረጃዎቹን በጥበብ ተካቸው። ሚን ግን በወንጀሉ ስፍራ ላይ የነበሩት ማስረጃዎች እንደተቀየሩ ወዲያውኑ አወቀ። በጣም ደንግጦም ፖሊሶች ሳይደርሱበት በፊት ሰዎቹን ልኮ ሁሉንም ነገር እንዲያጸዱትና ስክሪኑን ወደ ሌላ ቦታ እንዲያዛውሩት ትዕዛዝ ሰጠ። ይህ በእንዲህ እንዳለ ተዋናዩን የገደለችው የባለ ሀብቱ ሹ ልጅ የራሷን ትወና ጀምራለች። ታማሚ መስላ በቪአይፒ ሆስፒታል ውስጥ ተደብቃ መኖር ከጀመረች ሰነባብታለች። ነገር ግን ከዚህ በላይ ተደብቃ እንደ እስረኛ መኖር ስላልቻለች ወደ አባቷ ደውላ ሚስተር ሚን የሚሰራውን ስራ እንዲያቆም ተማጸነችው። በስጋትና ፍርሃት መኖር እንደሰለቻት ነገረችው። አባቷም ለሚን ከደወለለት በኋላ ከባለ ሀብቱ የመጣበትን ከፍተኛ ጫና በመገንዘብ ሌላ ቦታ ለማዘጋጀት ተገደደ። ነገር ግን ኳን ጨዋታውን ገለበጠ። የባለ ሀብቱ ልጅ ከሆስፒታሉ በሚስጥር አፈናት። አደንዝዞ ራሷ እንድትስት ካደረገ በኋላ ሚስተር ሚን አዲስ ባዘጋጀው የወንጀል ስፍራ ላይ ጣላት። በሚቀጥለው ቀን ጠዋት ፖሊሶች ቦታው ላይ ሲደርሱ የቢሊዮነሩ ልጅ ከማስረጃዎቹ አጠገብ ወድቋ ነበር ያገኙት። ያለምንም ቅድመ ሁኔታ በቁጥጥር ስር አዋሏት። የዛን ቀን ጋዜጠኞች እና ሚኒ ሚዲያዎች በስራ ተጠምደው ነበር ያዋሉት። የታዋቂው ተዋናይ ያንግ ግድያ የተፈጸመው በአገሪቱ ተጽዕኖ ፈጣሪ በሆነው የባለ ሀብት ልጅ መሆኑን የሚገልጽ ዜና በመላው አገሪቱ ተሰራጨ። በሚስተር ሚን በጥንቃቄ የተሰራው የሴራ መረብም በአንድ ጀንበር ፈረሰ። እውነቱ በመጨረሻ መውጣቱን ያረጋገጠው ኳን ቀጥታ ወደ ሚስተር ሚን ነበር የደወለው። አሁን መላው ዓለም እውነተኛውን ማንነቱን የሚያይበት ጊዜ እንደቀረበ ማስጠነቀቀው። በሚገርም ሁኔታ ግን እሱ ግን አልደነገጠም። እንደውም ምርጥ ቀልድ እንደተነገረው ፍቅፍቅ ብሎ ይስቅ ጀመር። እስከ ዛሬ ማንም ሊደርስባቸው የማይችሉ ፍጹም የሆኑ ወንጀሎችን መፍጠር ሰልችቶት ነበር። አሁን ግን በመጨረሻ እሱን የሚፈታተነው ሰው በማግኘቱ መደሰቱን ገለጸ። ኳን ከዚህ እብደት ጋር መቀጠል ስላልፈለገ ምንም ሳይመልስለት ስልኩን ዘጋው። ይህ ድርጊቱ ሚስተር ሚንን በቁጣ ነደደው። ችግሩ ግን ስልኩን ዘግቶ ወደ ኋላ ዞር እንዳለ በድንጋጤ ደረቀ። ጸሐፊው መሬት ላይ ተገላ ወድቃለች። በዚያች ቅጽበት ኳን ወደ መስሪያ ቤቱ ሰርጎ መግባቱን ተረዳ። ሚስተር ሚን በከፍተኛ ድንጋጤና ሽብር ተውጦ ከመሬት በታች ወደሚገኘው የመቆጣጠሪያ ክፍሉ ነበር የወረደው። የትም ግን አልደረሰም። ክፍሉ ውስጥ ሲደርስ ኳን በጸጥታ ሲጠብቀው አገኘ። እናቱን በግፍ የማጣቱ ህመም በልቡ ውስጥ እየነደደ የነበረው ኳን ያለምንም ምህረት በወንጀለኛው ሚን ላይ ጥቃት ሰነዘረ። እስኪ በቀው ድረስ ደበደበው። ከዛም ግዙፉን ኮምፒውተሩን ከፈተ። በደርዘን የሚቆጠሩ ንጹሃን በጥበብ በተሸረበ ሴራ እንዴት ተጠምደው እንደታሰሩ የሚያስረዱ በርካታ ምስሎችና ማስረጃዎችን አገኘ። ከዚህ በላይ ርድብን ያደረገው ግን አረጋዊ እናቱ ከዚህ ስርዓት ጋር ብቻዋን ስትታገል ማየቱ ነበር። ለልጇ ፍትህን በመጠየቅ በለቅሶ ስትማጸን የሚያሳዩ ልብ ሰባሪ ቪዲዮዎች በስርዓት ተቀምጠዋል። ይሄ አውሬ እናቱን ለቅሶና ስቃይ ማስቀምጦ ሲዝናናበት ቆይቷል። ሚስተር ሚን ግን ምንም የጸጸት ምልክት አይታይበትም። በደረሰበት ጉዳት ደም በደም ቢሆንም ፊቱ ላይ እብደት የተሞላበት ሳቅ እየሳቀ እውነቱን አመነ። የኳን እናት በየመንገዱ የምታደርገው ተቃውሞ የህዝቡን ልብ እያሸነፈ መጥቶ ነበር። ይህም የገነባውን የወንጀል ግዛት አደጋ ውስጥ ይጥለዋል በሚል ስጋት እናቱን እንዳስገደላት በግልጽ ተናገረ። ይህንን ሲሰማ ታዲያ ኳን ሙሉ በሙሉ ራሱን አጣ። በደም ፍላት ያለምንም ርኅራኄ እስኪበቃው ደበደበው። ከዚያም የነበሩትን ሚስጥራዊ ፋይሎች በሙሉ ወደ ዩን ፍላሽ ኮፒ ማድረግ ጀመረ። መረጃውን ገልብጦ ሳይጨርስ ግን በኮምፒውተሩ ስክሪን ላይ የፖል ጥሪ ታየ። ፖል በጭካኔ እየሳቀ የኳንን ጓደኞች በሙሉ አፍኖ መውሰዱን ገለጸለት። በጥቂት ደቂቃዎች ውስጥ ካልደረሰም እያንዳንዳቸውን እንደሚገላቸው ቃል ገባ።
እንዳለመታደል ሆኖ ፋይሎቹን ገልብጦ ለመጨረስ አሁንም ተጨማሪ 30 ደቂቃዎች ያስፈልጉት ነበር። ነገር ግን ታማኝ ጓደኞቹን ለአደጋ አሳልፎ መስጠት ቁስል ስለሆነበት ፍላሹን ገልብጦ ሳይጨርስ ሮጦ ወጣ። በስልክ ንግግሩ ወቅት ፖል ሌላ ሚስጥር አውጥቷል። የሚስተር ሚን ሰዎች የሀከራቸውን የእጅ አሻራና ዲኤንኤ አስቀድመው የሰረቁ ሲሆን ቀጥሎ ሊያፈነዱ ያሰቡትንም ቦምብ በእሷ ላይ ለመለጠፍ እንደተዘጋጁ ነገር። ከመሬት በታች በሚገኘው የዩን ሚስጥራዊ መሸሸጊያ ውስጥ ፖል በኳን ጓደኞች ላይ ተኩስ እየከፈተ ማስጨነቁን ቀጥሏል። ኳን እንደደረሰ ከማወቁም በፊት ታዲያ ቆጣሪውን አጥፍቶ ሰተት ብሎ ገባ። እንደ መንፈስ በድንገት ብቅ ብሎም በእስር ቤት ባሳለፋቸው ፈተናዎች ያገኛቸውን ችሎታዎች በሙሉ ተጠቀመ። ከፖል ቡድን ጋርም አስደናቂ ፍልሚያ አደረገ። ሁሉንም በአስገራሚ ችሎታ ካስወገደ በኋላ ጓደኞቹን መታደግ ቻለ። ጦርነቱ ግን አላቆመም። ሙሉ ቡድኑ የሚስተር ሚንን አሰቃቂ ወንጀሎች ለመላው ሕዝብ ለማጋለጥ ቀጥታ ወደ ብሔራዊ ቴሌቪዥን ጣቢያ አመሩ። ሆኖም ሚስተር ሚን አስቀድሞ የትልልቅ ቴሌቪዥን ጣቢያዎችን መስመር በሙሉ ጠልፎት ነበር። ኳንን እና ጓደኞቹን የሀገሪቱ አደገኛ አሸባሪዎች እንደሆኑ አድርጎ በየስክሪኑ ለጠፋቸው። በተመሳሳይ ሰዓት የፖሊስ ኃይሎችና የፖል ቅጥረኞች እየተከተሏቸው ነበር። እነ ኳን ውጭ ያሉትን ትኩረት እየሰረቁ በነበሩበት ሰዓት ዩን በሚስጥር ወደ ዋናው የስርጭት መቆጣጠሪያ ክፍል ሰርጋ ገባች። ተልዕኮዋም ግልጽ ነበር። የብሔራዊ ሳተላይት ስርጭቱን በመጥለፍ የሚስተር ሚንን የወንጀል ግዛት በቀጥታ ስርጭት ለነዋሪው ማሳየት ነው። በጥቂት ደቂቃዎች ውስጥ ታዲያ ፖሊሶች ኳንንና ጓደኞቹን በቁጥጥር ስር አዋሏቸው። ማምለጥ እንደማይችል የተረዳው ኳንም እጆቹን ወደ ላይ በማንሳት በሰላም እጁን ሰጠ። በተመሳሳይ ሰዓት የቀጥታ ስርጭቱን እየተመለከተ የነበረው ሕዝብ ነፍሰ ገዳዩ በመጨረሻ በቁጥጥር ስር እንደዋለ ነበር ያመነው። ይህንን የተመለከተው ሚን ታዲያ በቅንጡ ቢሮ ውስጥ ተቀምጦ በድል አድራጊነት ስሜት አሽካካ። ደስታው ግን የቆየው ለጥቂት ሰከንዶች ብቻ ነበር። በድንገት መቆጣጠሪያ ማዕከል ውስጥ ያሉ ኮምፒውተሮች በሙሉ ስራ አቆሙ። ሲስተሙ በሙሉ ራሱን ዘጋ። ሚስተር ሚን በድንጋጤ ምን እንደተፈጠረ ለማወቅ ሞከረ። የዩን ፍላሽ እስካሁን ሰርቨሩ ላይ እንደተሰካ የገባው ቆይቶ ነበር። በሱፐር ኮምፒውተር ውስጥ ተከማችተው የነበሩ ሚስጥራዊ ፋይሎች በሙሉም ወደ ፍላሹ ተገልብጠው አልቀዋል። ዩን የምትፈልጋቸው መረጃዎች በጠቅላላ እጇ እንደገቡላት የብሔራዊ ቴሌቪዥን ስርጭት መስመር በስኬት ጠለፈች። ለብዙ ሚሊዮን የሚቆጠሩ ተመልካቾች ፊትም ሚን ያቀናበረው ሚስጥራዊ ቪዲዮዎች፣ የሐሰት ወንጀሎች፣ የተቀየሩ የፎረንሲክ ማስረጃዎችን በሙሉ ዘረገፈች። ህዝቡ በሚያየውና በሚሰማው ደንግጧል። ሀብታሞችንና ባለስልጣናትን ከህግ ለመጠበቅ ሲባል ምን ያህል ንጹሃን ዜጎች መስዋዕት እንደሚሆኑ በመጨረሻ ተረዱ። የኳንም መዝገብ በመጨረሻ ለህዝብ ግልጽ ሆነ። አገሪቱን በሱና በሟቹ እናቱ ላይ የተፈጸመውን አሰቃቂ በደል ተገነዘበች። የህዝቡ አስተያየት በአንድ ቀን ተቀይሮ ቀደም ሲል እሱን ሲጠሉት፣ ሲረግሙትና እንደ ጭራቅ ሲቆጥሩት የነበሩት ሰዎች በሙሉ ተጸጸቱ። ይህ በእንዲህ እንዳለ ሚስተር ሚን ተስፋ ቆርጦ በመኪናው ለማምለጥ እየሞከረ ነው። ነገር ግን የኳን ጓደኞች አልተኙለትም። አስቀድሞ የመኪናውን መሪ አውልቀው ወስደውት ነበር። እሱም ምን እየተካሄደ እንደሆነ ከመገንዘቡ በፊት በደርዘን የሚቆጠሩ የፖሊስ መኪኖች ከየአቅጣጫው ከበቡት። አውሬውን በመጨረሻ በቁጥጥር ስር ዋለ። ይህ በእንዲህ እንዳለ ኳንና ታማኝ ጓደኞቹ በሙሉ በፍርድ ቤት በይፋ ንጹህ መሆናቸው ተረጋግጦ ተሰናበቱ። በአገሪቱ ታሪክ ውስጥ ግዙፍ ከተባሉት የወንጀል ሴራዎች አንዱን በማጋለጣቸው ጀግኖች ተብሎ የታሪክ መጽሐፍት ላይ ስማቸው ሰፈረ። ታሪኩን መጀመሪያ ላይ ወደ ነበረው አስፈሪ ማረሚያ ቤት ይመልሰናል። ጸጥታ በዋጠው የእስር ቤት ክፍል ውስጥ ፖል ከሚስተር ሚን ጋር ፊት ለፊት ተቀምጦ በደም ፍላት እየተመለከተው እናያለን። ፖል እንደገና ወደ እስር ቤት የተመለሰው በሚስተር ሚን ምክንያት መሆኑን ስለሚያምን ቂም ይዞበታል። በአንድ ወቅት ኃያልና ተጽዕኖ ፈጣሪ የነበረው ጠበቃ ከዚህ ግንብ ጀርባ ከሞት የከፋ ህይወትን ብሎ መጋፈጥ ጀመረ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።